ፍርሃት እየተሰማ ነው ወይ ልንገራችሁ እኔ ከአመታት በፊት ደራሲ በድሉ ዋቅጂራ ለአዶናይ እጅ ሰጠ። ቀደም ሲል አዶናይ የሀገር እና የማህበራዊ ውድቀታችን በማለት ስም የሰጠው ይህ ሰው ዛሬ ላይ ስለ አዶናይ ምን አለ? አዶናይም ከአሜሪካ ሆኖ ስለገፉት ሰዎች የሰጠው ምላሽ ምንድነው ካላችሁ ይህንን ቪዲዮ እስከ መጨረሻው ፍጻሜ ይከታተሉን። አዶናይ በአሜሪካ የሰራው ተአምር የሚመስል ስኬት ምን እንደሆነ እና የበድሉ ዋቅጂራ መልእክት ልናስመለክታችሁ ወደድን። በአሜሪካን ሀገር በዋሽንግተን እምብርት ላይ የምትገኘው ከሰሞኑን የአዶናይን ስም ተሸክሞ የቆመው ታሪካዊው የዋርነር አዳራሽ ይህ ስፍራ ተራ ህንፃ ወይንም ዝም ብሎ ህንፃ አይደለም። የብዙ አርቲስቶች የህልም የመጨረሻ ጥግ ነው። በ1924 ጀምሮ የዓለማችን ቁጥር 1 ከዋክብቶች የተፈራረቁበት የታሪክ የዝና እና የጥበብ ማህተም ያረፈበት ታላቅ ስፍራ ነው። ይህ መድረክም የረገጡ እጅጉኑ ጥቂት አርቲስቶች ሲሆኑ ታዲያ ይህ መድረክ ለብዙዎች እድልን የማይሰጥ እና ጥቂቶቹንም እጅግ እውቅናን በዓለም አቀፍ ላገኙ ብቻ የሚሰጥ መድረክ ነው። ታዲያ አሁን ይህ መድረክ በአንድ ወጣት ኢትዮጵያዊ ስም ከፍ አድርጎ ለመጻፍ ቀናቶችን እየቆጠረ እና ይህንንም ለማድረግ በአንድ ወጣት ኢትዮጵያዊ የተዘጋጀ ሲሆን እሱም አዶናይ ብርሃነ ኃይለ ሚካኤል ከ3 ቀናት በኋላ በዚህ የብዙዎች የህልም መዳረሻ ቦታ የሆነው የዋርነር ቲያትር ብትገኙ የምታገኙት ከዚህ በፊት የምታውቋቸው በዓለም ዙሪያ እጅጉኑ ስም ያላቸው ሰዎች ሳይሆኑ ከአዳራሽ መግቢያው መውጫ ተነስቶ እስከ መድረኩ ድረስ ኢትዮጵያውያን ሞልተው ሲሆኑ በዚህ ላይም አሁን ላይ በኢትዮጵያ ውስጥም እጅጉኑ ተወዳጅ የሆነው እና በቲክቶክ ማህበራዊ ሚዲያ ላይም ከ5.7 ሚሊዮን በላይ ተከታዮች ያሉት አዶናይ የዚህ መድረክ ዋና ሚና ከሚጫወቱት ነው። ታዲያ ይህ ወጣት እጅጉኑ በብዙ ታዋቂ ሰዎች ተቃውሞ እና እጅጉኑ ትችቶችን በመታገል ይህ ወጣት ዛሬ ላይ አሉ ከተባሉ የኢትዮጵያውያን አንዱ መሆን ብቻ ሳይሆን በአሜሪካ ላይ ስሙን እስከ መጻፍ ደርሷል። ይህ እድልን ለመፍጠር እጅጉኑ አድካሚ እና ማንም ያላደረገው ድርጊት መሆኑ ለመላው ኢትዮጵያውያን አግራሞት እና ደስታን የፈጠረ ጉዳይ ሆኗል። እንግዲህ ከዚህ ጋርም ደራሲ በድሉ ዋቅጂራም ለአዶናይ ከዚህ በፊት የሰጠውን አስተያየት በመቀልበስ እጅጉኑ አድናቆትን እያበሰረለት ይገኛል። ከዚህ ቀደም እንደሚታወቀው በድሉ ዋቅጂራ አዶናይን በማህበራዊም እንዲሁም ለሀገራችን እጅጉኑ ውድቀት የሆነ ወጣት ነው ሲል የሰማነው ነበር። አሁን ግን እጁን ሰጥቶ አዶናይ እጅጉኑ በሚሰራው ስራ አድናቆት እያበሰረው ይገኛል። ጋይስ ምን ይላል ተመልከቱልኝ። አዶናይ ብርሃነ 3/28 which is March 28 7 p.m. Warner Theater ስማችን አጽፈናል። እዚህ ስማቸው ያጻፉት ታላላቅ ታሪካዊ ሰዎች አሉ። እነ ክሪስ ሮክ፣ እነ ጄዚ፣ እነ አሸር፣ እነ ማት ራይፍ፣ እነ ማነው የሚባለው የማይክል ጃክሰን ተቀናቃኝ የማይክል ጃክሰን ተቀናቃኝ የነበረው በእናት ፕሪንስ፣ እነ ፕሪንስ እዚህ ጋር እዚህ ስቴጅ ፐርፎርም አድርጓል። ወንድማችሁ አዶናይ ደግሞ እዚህ ስቴጅ ፐርፎርም እያደረገ ይገኛል። I'm happy ዛሬ ኢንቫይት ላድርግ። Hey guys, how you doing? I have an event on March 28th. That's my name right there. I'm so proud. Can you believe that? Can you say congratulations for me? Thank you. How you doing? This is my event on March 28th. See, that's my name right there. I used to imagine this 5 years ago. Can you believe that? Oh my God. Hi, how you doing? I have an event here on March 28th. I'm so proud of myself. Would you like to have this ticket, please? አዶናይ ቀዳሚ ኢቨንት አለ ማርች 28 ስሜት ምንድነው? ምን እየተሰማ ነው? በጣም ብዙ ሰዎች መጥተው ያዩሃልና ላይክ ምንድነው እየተሰማ ያለው? ተዘጋጅተሃል ወይ? ፍርሃት እየተሰማ ነው ወይ? ልንገራችሁ እኔ ከአመታት በፊት መድረክ ወጣ ከምትሉኝ ብትገሉኝ ይሻለኛል፣ ብሞት ይሻለኛል። ሲሪየስሊ ግን አይ ቲንክ ስለሞትኩኝ ነው አሁን ወደ መድረክ መውጣት የቻልኩት ማለት ነው። እንደዚህ ስላችሁ ብዙዎቻችን የድሮ ማንነት አለን። ይህ ማንነት በፍርሃት የተገነባ ማንነት ነው። በተረባ የተገነባ ማንነት ነው። መምህራችን ወደ መድረክ አውጥቶን ከዛ ተማሪዎች ጓደኞቻችን በተሳቀብን የተገነባ ማንነት ነው። እነዚህ ሁሉ ማንነቶች ሰብስቤ መጥቼ
ኦፍ ኮርስ ወደ መድረክ ወጣ ብትሉኝ እፈራለሁ ብትገሉኝ ይሻለኛል ተረዳችሁኛ ግን እናንተ ከምትገሉኝ እኔ ቀድሜ ራሴን ገደልኩላችሁና ወጥቼ መድረክ ላይ ላስተምራችሁ ነው እንዴት አድርጋችሁ ማንነታችሁ ገድላችሁ አዲስ ሰው እንደምትሆኑ ማለት ነው ስለዚህ ሞቲቬሽናል ስፒኪንግ ኢቨንት ስላችሁ ከዛ የበለጠ ነው ከዛ ዲፕ ነው ብዙ ሰዎች ለመረዳት ይከብዳቸዋል ተረዳችሁኝ and I think እኔ ነኝ ማስረዳት ያለብኝ ብዬ አስባለሁ ይቅርታም በደንብ ካላስረዳችሁ ዝም ብዬ ሞቲቬሽናል ብዬ ዝም ብዬ ካሳየምኩት ማለት ነው ተረዳችሁኝ ላሳያችሁ የመጣሁት ደግሞ ስለ አሜሪካ ሲስተም አይደለም ላስተምራችሁ የመጣሁት ስለ ማንነታችሁ ነው ስለ ውስጣችሁ ነው ስለ ራሳችሁ አመለካከት ነው እንዴት ህይወታችሁ መቀየር እንደምትችሉ ወዳችኋለሁ ማርች 28 ሳተርዴይ ዋርነር ቲያትር አይቀርም ቲኬት አሪፍ ሄጄ ማለት ቲኬት ሊንክ in my bio I love you እንግዲህ ቪዲዮውን እንደተመለከታችሁት ነበር ብዙ ሰዎችም በዚህ ጉዳይ ላይ እጅጉን ብዙ አስተያየቶችና ሐሳባቸውን እየሰጡ ሲገኝ በዚህ ላይም ደግሞ አንዳንድ ሰዎች እጅጉን ደስ እንዳላቸውና አዶናይ መበርታት እንዳለበትና ከዚህ በላይም ስራዎች እንደሚጠብቁበት እየተናገሩ ይገኛል በዚህም ደግሞ መቀጠል እንዳለበትና ለብዙ ሰዎች መድረስ እንዳለበት ዛሬ ላይ ለጻናቶች መድረሶቹ ትልቅ ሆኖ ሳለ ከዚህ በኋላም ደግሞ የሱን እጅ የሚጠብቁ ከፈጣሪ በታች እሱ እንዳላቸው ብዙ ሰዎች እየገለጹ ይገኛሉ በሌላው በኩል ደግሞ አዶናይ እጅጉን እናከብርሃለን ከዚህ ቀደም የተናገርነው ነገር እጅጉን ልክ እንዳልሆነ አሁን እንድንመለከት አድርገህናል ሲሉ ብዙ ሰዎች ሐሳባቸውን ገልጸዋል ከዚህም ባሻገር ደግሞ ወደ ኢትዮጵያ በሚመጣበት ጊዜ እጅጉን የተለያዩ ስራዎችን እንጠብቅ ጀግና ወጣት ነህ ኢትዮጵያችንን በዓለም ደረጃ እያስጠራ የምትገኝ ብርቅ የሆንክ ወጣት ነህ ዛሬ ላይ የምትሰራውን ስራ ያደነቅን ነው ከዚህ በኋላም ደግሞ በሚቀጥሉ ስራዎች ከጎንህ እንቆማለን እያሉ ብዙ ሰዎች ሐሳብና አስተያየቶቻቸውን እየገለጹለት ሲገኝ ታዲያ በዚህ ልጅ ላይ እናንተስ ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን ታዲያ እኛም ፋሪስ ሚዲያዎችም እንደ ሀገር ስንመለከተው ኢትዮጵያን በዓለም ደረጃ የሚያስጠራና ብዙ ሀገራትም እንዲያውቁት የሚያደርግ ምልከታ አለን እንግዲህ አዶናይ ያደረገው ነገር እጅጉን ትልቅና ጥሩ ስራ ስለሆነ ለናመሰግነው እንወዳለን ይህ ሊበረታታ የሚገባና ከጎኑም ሊቆም የሚገባ ነገር ስለሆነ እጅጉን ለናበረታታው እንወዳለን እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር በመረጃችን ከተደሰቱና በእንደዚህ አይነት ቪዲዮዎች እንድንገኝላችሁ ከወደዳችሁ ቪዲዮ ላይክ እንዲሁም ሼር ያድርጉት እንላለን እንዲሁም ደግሞ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን በሌላ በኩል ደግሞ መረጃዎች በፍጥነት እንዲደርሳችሁ መረጃዎችም በየጊዜው እንዲደርሳችሁ ከወደዳችሁ የደውል ምልክቷን ይጫኑ እንላለን እንዲሁም ለብዙ ሰዎች ማድረስ መፈልጉ ከሆነ ለወዳጅ ዘመዶቻችሁ ይህ መረጃ እንዲደርሳቸውና ይህ ቤት የፋሪስ ሚዲያ ቤት ለብዙ ሰዎች እንዲደርስ ከወደዳችሁ ቤቱን ሰብስክራይብ እንዲሁም ሼር ያድርጉት እንላለን ሌላ መረጃዎችን በመጡ ጊዜ እኛ በፍጥነት ለእናንተ የምናደርስላችሁ ይሆናል ለዛሬ ግን ያዝነላችሁ መረጃ ምን ይመስላል በአዶናይ ጉዳይ ላይ ያላችሁ ሐሳብና አስተያየት ካሉ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን እኛም በተለያዩ መረጃዎች በአዲስ መረጃዎች የምንመለስ ይሆናል ለዛሬ ግን ያዝነላችሁ ይህንን ስለሆነ በቀጣይ በሌላ መረጃ እስክንመለስ ድረስ እኛ ከወዲሁ ልንሰናበት እንገደዳለን እግዚአብሔር ከሁላችሁም ጋር ይቆይ እንላለን በቤታችሁ በጓዳችሁ እግዚአብሔር ያበርታችሁ ባላችሁበት ሁሉ እግዚአብሔር ከናንተ ጋር ይሁንላችሁ በስራችሁ እንዲሁም ደግሞ በቤተሰባችሁ ላይ ያላችሁ ሁሉ እግዚአብሔር ያበርታችሁ እያልን ከወዲሁ ልንሰናበት ወደድን